በቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና መስባኮች ከቤተ ክርስቲያን ቀኖናና ስርዓት አምልኮ ውጪ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። የድርጊት የመንፈሳዊ አገልግሎቱን ቅድስና የሚቀንስ ነውም ተብሏል። ታሪኩ አራርሶ ዝርዝር አላት። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ጀምሮ የራሷ የሆነ የጸሎት የምስባክና የሥርዓት አምልኮ ደንብ ያላት ቢሆንም በአሁኑ ወቅት በቤተ መቅደስ ውስጥ በስልክ የሚደረጉ ያልተገቡ አምልኮችና ድርጊቶች ከሥርዓት አንጻር ክፍተት እየፈጠሩ በመሆናቸው ሊታረሙ ይገባል ሲሉ በደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት መጋቤ ሐዲስ ሄኖክ ፈንቴ ተናግረዋል። ቤተክርስቲያን እንዲጸለይ የምታዘው በሁለት መንገድ ነው። የመጀመሪያ የቃል ጸሎት አለ። አባቶቻችን በቃላቸው ሸምድደው ውዳሴ ማርያምን፣ ቅዳሴ ማርያምን፣ መዝሙረ ዳዊትን እንደገናም ደግሞ ሌሎች የጸሎት አይነቶችን መልክዓ መልክን፣ ድርሳናትን ሌሎችንም በቃላቸው ይዘው አባቶቻችን ይጸልያሉ ማለት ነው። የቃል ጸሎት አለ። ሁለተኛ በመጽሐፍ የምንጸልየው ጸሎት አለ። አሁን የጸሎት መጽሐፍ የሚል ራሱን የቻለ ርዕስ ተሰጥቶት አለ። የጸሎት መጽሐፍ አሁን የስልክ ጸሎት የሚል ነገር የለም። የጸሎት መጽሐፍ ነው እንጂ ያለ የስልክ ጸሎት የለም። ይሄ ቤተክርስቲያኒቱ ያስቀመጠችው መሰረታዊ ስርዓት ነው። የቃል ጸሎት አለ፣ የመጽሐፍ ጸሎት አለ። በሁለቱ መንገዶች ጸሎት እንጸልያለን ማለት ነው። እንዲሁም በአንዳንድ ምዕመናን ዘንድ በቅዳሴ ሰዓት ምስባክን በስልክ የማየት ድርጊት እየተስተዋለ በመሆኑ ሊስተካከል ይገባል ሲሉ መምህሩ አክለዋል። በቅዳሴ ጊዜ ስልክ ይዞ ምስባክ መስበክ ይሄ በጣም ፈጽሞ ነውር ነው፣ በጣም የተከለከለም ነው። እንደውም ምስባክ የሚሰበከው በቃል ተይዞ ነው። የዳዊት መዝሙር 3 መስመሮች ናቸው። የዳዊት መዝሙር ነው። ያንን ሲሰብክ አንድ ዲያቆን በቃሉ አጥንቶ መስበክ ነው እንጂ ያለበት በስልክ እያየ ቅዳሴ የሚቀድስ ከሆነ ለምዕመናኑም ልቡና ለሰማያኑም ጆሮ በጣም ነውር ነው ማለት ነው። ቤተክርስቲያንም አትፈቅደውም። አገልጋዮች ቅዱሳት መጻሕፍትን ብቻ በመጠቀም ጥንታዊውን ስርዓት አስጠብቀው እንዲያገለግሉና ምዕመናንም ከዓለማዊ ትኩረት በመራቅ ለቤተ መቅደሱ ስርዓት ተገቢውን ጥንቃቄ ሊያደርጉ እንደሚገባም አሳስበዋል። ከተጽዕኖ እንድንወጣ መፍትሄው 3 መሰረታዊ ነገሮች ናቸው። የመጀመሪያው በስልክ ከመጸለይ መጽሐፍም በአካባቢ ማናገኝ ከሆነ የምንጸልየውን ጸሎት በቃል መያዝ ተገቢ ነው። በቃል ዘን የምንጸልይ ከሆነ የትልቅ መፍትሄ ነው። ሁለተኛ የምንጸልየውን ጸሎት ወይም ደግሞ የምንሰብከውን ምስባክ በቃላችን አጥንተን የማንችል ከሆነ ቀድሞ መጀመሪያ ከትናንት ለዛሬ ቅዳሴ ትናንትና መዘጋጀት ያስፈልጋል። ሌላው ሶስተኛው በጸሎት ጊዜ በስልክ ላለመጸለይ ቅዱሳት መጻሕፍትን ይዞ መንቀሳቀስ ተገቢ ነው።